መዝሙሩን እኔ ልነግርሽ የፈለግኩት መጨረሻ ላይ የሚጽፈው አለ። መጨረሻ ላይ የጻፈው ነገር እና በጣም ደስ የሚል ነገር ነው። ምን ይላል መሰለሽ? From all creation in universe a human being has the special touch of God። ማለት እግዚአብሔር ብዙ ነገር ፈጥሯል። ምድር ላይ በጣም ብዙ ሚሊዮን ነገር ፈጥሯል። ከዛ ሁሉ ግን እንደ ሰው ልጅ የእግዚአብሔር እጅ ያረፈበት ነገር የለም። ለምን? ሰማይ ይሄን ያክል ሰማይ በቃል ነው የተዘረጋው። ምድርን በቃል ነው የተዘረጋው። አትክልቶች፣ እንስሳቶች በቃል ነው የተፈጠሩት። ሰው ብቻ ነው በእግዚአብሔር እጅ ተነክቶ የተፈጠረው። መጀመሪያ የጻፈው ስንኝ ይሄ ነው። From all creation universe a human being had the special touch of God። ከዛን nothing can interfere human choice even God himself። ምን ይላል? የሰው ልጅን ምርጫ ማንም ሰው ሊቀይረው አይችልም። እግዚአብሔር እራሱ ይላል። አንቺ እግዚአብሔርን አላምንም ካልሽ እግዚአብሔር አይቀይርሽም። ለዛ ነው የሰው ልጅ ከሁሉም ፍጥረት የሚለየው። መላእክት አንድ ነገር እንዲያስቡ ነው ዲዛይን ተደርገው የተፈጠሩት። ሁሉም ፍጥረት አይምሮን እግዚአብሔር መቀየር ይችላል። ሰውን ብቻ ነው የማይችለው። የሰውን ምርጫ ብቻ ነው እግዚአብሔር ሊቀይር የማይችለው። ከዛ ምን ይላል መሰላችሁ? ኤቭሪዋን ሃዝ ኤ ቻንስ ቱ ሜክ ኤ ራይት ቾይስ ኢን ኦርደር ቱ ሲ ጋድ። ሁሉም ሰው የራሱ ምርጫ አለው እግዚአብሔርን ለማየት። He is always waiting for the lost with his hands open wide and he has never given up still። እግዚአብሔር ሁሌ የጠፉትን በፍለጋ ላይ ነው እና ጠፍተሽ ስትመጪ ደግሞ እንደ ሰው አንቺ ኃጢአተኛ አንቺ ምናምን አይልሽም። ሰፊ ነው። ምንድን ነው ኦፕን ዋይድ እንዲህ ልበልሽ ብቻ በጉጉት ነው የሚጠብቀው፣ እንደ ጠፋው ልጅ ማለት ነው። ጠፍቶ ሲመለስ በጉጉት ነው የሚጠብቀው እና ተስፋም አይቆርጥም መቼም በልጆቹ